በጌታ በኢየሱስ ስም እቺ ልጅ ጋይስ እኔ ይኸውላችሁ ወሬ ወዳለው ማለት ግን ማውራት ነው እንጂ ቁጭ ብሎ መስማት ምናምን አይመቸኝም። ስፔሻሊ ሚዲያ ላይ ሲሆን ደግሞ እንዲ ተከታታይ ፓርቲ ያለው ነገርና አልችልም። በቃ እድሜ ለቲክቶክ ቶሎ ስክሮል ማድረግ ነው የሚመቸኝ። የጽዮን ግርማን ስቶሪ አይቼ ነው የመጣሁትና በጣም ኢንተረስቲንግ የሆነ ስቶሪ ነው። ገብታችሁ እዩት። እኔ የዚህች ልጅ ቪዲዮ ሳይው ከምንም በላይ ያደነኩት አንደኛ ትግስቷን ነው። ሴቶች ይሄን ቪዲዮ ገብታችሁ እዩት። ጽዮን ግርማ ትባላለች። 17 ፓርቲ ያለው ቪዲዮዎችን ለቃለች። ገብታችሁ እዩት። ስለና ከዚህ ሰርጉ ቀን አለፈ። መልሱ በሳምንቱ ነው። በሳምንቱ እኛ ቤት መልስ ጠራን። ከዛ ለመልሱ 2 ቀን ሲቀረው ጸጉሬን ለመሰራት ለመልሱ የሱን ስልክ ተቀብዬ የኔ ስልክ ስለዘጋ ጸጉር ቤት ይዤ ሄጄ ፎቶ ልነሳ ምን ላይ እንደደረሰ ፕሮግረሱ ለማየት ፎቶ ተነሳውኝና ዲሊት አድርጌ ከሪሳይክል ቢን ውስጥ ላጠፋው ስገባ ሪሳይክል ቢን ውስጥ ቪዲዮዎች አሉ። ምን ናቸው ቪዲዮዎቹ? ምን ይመስላችኋል? ቪዲዮ ነው እሱ ከሆነች ሴት ጋር የሆነ ነገር እያደረገ ዛሬ በማህበራዊ ሚዲያ ማለትም በቲክቶክ ላይ እህታችን ጽዮን ግርማ ከህይወት አጋሯ ጋር ምን እንደነበራትና በምን እንደተለያዩ አጋርታናለች። ከዚህ ተነስቼ እኔ አንዳንድ ነገር እላችኋለሁ፣ የትም እንዳትሄዱ። ሰላም ለማታውቁኝ ቤዛ ጋሻው ነኝ። ይሄን ቪዲዮ ከመጀመራችሁ በፊት ላይክ፣ ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ይሄን ቪዲዮ ማለትም የእህታችን የጽዮን ግርማን ቪዲዮ አይታችሁት ከሆነ ሙሉን አላቅም፣ እኔ ግን ከ1 እስከ 17 ምዕራፍ አይቼዋለሁ። በጣም ተመስጬ እግዚአብሔር በጣም ነው የተደመምኩት። በጣም ነው የጨነቀኝ። ማለት እንደዚህ አይነት ትግስተኛ ሴት አለ ወይ? ለብቻው እንያዘው። እንደዚህ አይነት ደግሞ እኔ ጨካኝ ነው የምለው እግዚአብሔርን ፍቅር የማይገባው ጨካኝ ሰው አለ ወይ? ለብቻ እንይዘዋለን። ከዚህ ተነስተን 2 ነጥቦችን እናነሳለን። አብራችሁን ቆዩ። እንደሚታወቀው ትዳር የእግዚአብሔር ስጦታ ነው እና ይህ ትዳር እንዲቀጥል ማለትም ትዳር ከመጀመራችን በፊትና ከተጋባንስ በኋላ ምናልባት ወደ ፍች የሚያደርስ ጸብ ካለ ምን እናድርግ የሚለውን አብረን እናያለን። የትም እንዳትሄዱ። ይህን ቪዲዮ የምሰራላችሁ ከራሴ እይታ ነውና በዚህ ተረዱት። ከመጋባታችን በፊት ዋናው የሚያስፈልገው ግልጸኝነትና ውይይት ነው። ስለ ወደፊት ህልማችን፣ ስለ ልጅ አስተዳደግ እና ስለ ፋይናንስ አያያዝ በግልጽ መወያየት ማውራት አለብን። ይህ በሁላችንም ቤት ትዳርን ለማፍረስ ዋናው የሚባል ፖይንት ነው። ምክንያቱም ምንድነው? ለምሳሌ እግዚአብሔር አያድርገውና ከተጋቡ በኋላ ማሃን ቢሆኑ ወይ እሷ ወይ እሱ ከሁለት አንዱ ነው የሚሆነው። በአንዱ ወገን እሷ ነች እሱ ነው እየተባባለ ህይወት ከሚቃወስ መጀመሪያውኑ የጤና ምርመራ ማድረግ ተገቢ ነው። የጤና ምርመራ ማድረግ ለወሊድ ብቻ ሳይሆን ለተለያዩ በሽታዎችን እንድንከላከል ስለሚያደርግ ማለት ነው። ስለዚህ ሁለተኛውና ዋነኛው የጤና ምርመራ ማድረግ። የቤተሰብ ትውውቅ ከትዳር በፊት ሲሆን ከትዳር በኋላ የሚመጣውን ማንኛውንም ጥቃቅን የሚባሉ ጸቦችን 2 ቤተሰቦች ጣልቃ በመግባት ያን ትንሽ ጸብ ወይም ደግሞ ያን ትንሽ አለመግባባት ወደ መግባባት አድርገው ቤተሰብነታቸውን ያጠነክራሉ። ይህ ማለት የሱም ቤተሰቦች ቀድሞ መተዋወቃቸው ግድ ይላል ማለት ነው። ማን ያምጣ ማን ያውጣ ሳይሆን በጋራ ህይወታችሁን እንዴት እንደምትመሩ መነጋገር። 5ኛውና ዋነኛው ደግሞ እምነትና እሴቱን ማወቅ፣ ለህይወት ያለውን አመለካከት እንዲሁም ደግሞ ሃይማኖታዊ ጥንካሬውን፣ ለሰዎች ያለው ክብር ምን ይመስላል የሚለውን ቀድመሽ ማወቅ አለብሽ። ባህሪው ምን ይመስላል የሚለውን፣ ሲቆጣ ምን ያደርጋል፣ ግጭቶችንስ እንዴት ነው የሚፈታው። ይህ በጣም ወሳኝ የሆነ ነጥብ ነው። 6ኛ ደግሞ ለቤተሰብሽ ወይም ለቤተሰቡ ያለው አመለካከት ነው። እናት፣ እህት፣ ወንድም ዘመዶቹን እንዴት ነው የሚያያቸው? አብዛኛውን ጊዜ ለቤተሰቡ ያለው ክብር ከሚስቱ ጋር ካለው ክብር ይያያዛል። ይሄ ወሳኝ ነው። ምክንያቱም ቤተሰቦቹን ካላከበረ እህቱን እየናቀ አንቺን ሊያከብርሽ አይችልም። እናቱን እየናቀ አንቺን ሊያከብርሽ አይችልም። ወንድሙን እየናቀ አንቺን ሊያከብርሽ አይችልም። የቤተሰብ ክብር ቅድሚያ የሚሰጠው ነው።
ሁለተኛው ነጥቤ ደግሞ ትዳር እንደ መጋባት ሁሉ እግዚአብሔር አምላክ ካልፈቀደው መፋታትም አለ። ስንፋታ ደግሞ የታወቀ ነው፣ እኛ ሴቶች በጣም እንጎዳለን። ስለዚህ ምን እናድርግ የሚለውን በእኔ እይታ እስኪ ልንገራችሁ። አንድ ትዳር ፈረሰ ማለት ህይወት አከተመ ማለት አይደለም። ምናልባትም የአዲስና የተሻለ ማንነትሽን የምታገኝበት የለውጥ በር ሊሆን ይችላል። ፍቺ ከባድ የልብ ስብራት አለው። ማልቀስ፣ ማዘን ወይም ደግሞ መከፋት ድክመት አይደለም። እነዚህን ስሜቶች አምነሽ ተቀበያቸው። ምክንያቱም ስሜትን አውጥቶ ማሳየት ለፈውስ የመጀመሪያው እርምጃ ነው። ስለዚህ ሀዘን ስሜትሽን አትደብቂ። የሆነው ሆኗል። ያለፈውን መለወጥ ስለማትቺ ትኩረትሽን ዛሬሽን በማስተካከል ላይ አድርጊ። ራስሽ ላይ ኢንቨስት አድርጊ። በትዳር ውስጥ ሳለሽ የራስሽን ፍላጎትና ህልም ለትዳርሽ ስትይ ትተሽው ሊሆን ይችላል። አሁን ግን ያንን የተዳፈነ ችሎታሽን፣ የትርፍ ጊዜ ማሳለፊያሽን እና የቆየ ህልምሽን የምታነሽበት ጊዜ ነው። ብቻሽን ለመሆን በጭራሽ አትሞክሪ። የሚረዳ ጓደኛ ካለሽ ከሚረዱሽ ጓደኞችሽ ጋር፣ ከቤተሰቦችሽ ጋር ወይም ደግሞ በተመሳሳይ ሁኔታ ካለፉ ሰዎች ጋር ጊዜ አሳልፊ። የሚሰማሽን ሰው ማግኘት የጭንቀትሽን ግማሽ ያክል ያቀልልሻል። ማለትም እንዲሆንኩኝ፣ እንዲሆነ፣ እንዲተፈጠረ እኛ ሴቶች በተፈጥሯችን በባህሪያችን ስናወራው ይቀልልናልና እንደዚህ ማግኘት ጠቀሜታ አለው። ፍቺ የአንድ ምዕራፍ መጨረሻ እንጂ የመጽሐፉ ማጠቃለያ አይደለም። ወደፊት ከዚህ የተሻለ ደስታ፣ ሰላምና ስኬት እንደሚጠብቅሽ እመኚ። ውድ እህቴ፣ አንቺ ከደረሰብሽ ፈተና በላይ ጠንካራ ነሽ። ትላንትና የነበረው ማንነትሽ የዛሬውንና የነገውን ማንነትሽን አይወስነው። ራስሽን ውደጂ፣ በራስሽ ተማመኝ። በመጀመሪያው ርዕስ እንዳነሳነው ትዳር የእግዚአብሔር ስጦታ ነው። ስለዚህ ይህን ትዳር እግዚአብሔር ከፈቀደው ይቀጥላል፣ እግዚአብሔር ካልፈቀደው ደግሞ ይቋረጣል። ዋናው እሱን ማስቀደም አለብን። እግዚአብሔርን ካስቀደምን መጀመሪያውንም የኛ ያልሆነ ወደኛ አይመጣም። ውድ እህቶቼ፣ ለዛሬ ከመጋባታችን በፊት ምን እናድርግ፣ ከተጋባንስ በኋላ ምናልባት ወደ ፍች የሚያደርስ ጸብ ካለ ከተፋታን ምን እናድርግ የሚለውን እይታ በእኔ እይታ ይህን ቪዲዮ ሰርቻለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለዛሬ የነበረን ፕሮግራም ይሄ ነው። በሌላ ፕሮግራም እንመጣለን። ሰላም ሁኑልኝ።